ሰላም ልጆች እንደምን አላችሁ? ደህና ናችሁ? መልካም ልጆችዬ ዛሬም ለእናንተ አስተማሪ ነው ያልኩትን ተረት ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግና ላይክ ማድረግ እንዳትረሱ። ተረት በአንድ ወቅት ጸጥ ባለ ጫካ በሆነ መንደር ውስጥ ሲንደሬላ የምትባል ደግ ልጅ ነበረች። ሲንደሬላ ጠንካራ ሰራተኛ ነች። ሁሉ ጊዜ የቤት ውስጥ ስራ ጠንክራ ትሰራለች። ነገር ግን የእንጀራ እናቷና የእንጀራ እህቶቿ ለሷ መልካም አልነበሩም። ሲንደሬላ ግን የነሱ መጥፎ መሆን መልካምነቷን አልቀየረውም። አንድ ቀን ጠዋት ሲንደሬላ ከቤቱ ጀርባ ማገዶ እየሰበሰበች ሳለች አንድ አዲስ ድምጽ ሰማችና ድምጹን ስታዳምጥ ድመት የምታክል ትንሽ ድራጎን ቅጠል ስር ቆማ አየች። ወደ ድራጎኑ ቀርባ ስታየው በጣም በርዶት እየተንቀጠቀጠ ነበር። እናም ሲንደሬላ አይዞህ አትደንግጥ አለችና ይዛው ወደ ከብቶች በረት አስገባችው። በፎጣም ሸፈነችው። ሙቀት እንዲሰማው ማር ሰጠችው። ወተትም አጠጣችው። ስሙንም ኢምበር ብላ ሰየመችው። ኢምበር በየቀኑ እየጠነከረ ሄደ። ከሲንደሬላ ጋርም በጣም ጓደኛሞች ሆኑ። አንድ ቀን የመንደሩ ንጉስ በመንደር ውስጥ ላሉት ሴቶች ሁሉ በንጉሳዊ ቤቱ ግብዣ አደረገ። ለሲንደሬላ የግብዣ ወረቀት ተላከላት። ነገር ግን የእንጀራ እናቷና እህቶቿ ቀደዱትና ጣሉት። አንቺ ንጉስ ቤት ልትሄጂ ሃሃሃ እያሉ አፌዙባት። ሲንደሬላ ልቧ ተሰብሮ ኢምበር ወዳለበት ተመለሰች። ኢምበር ቀና ብሎ አያትና ክንፎቹን እያማታ ለስላሳ ሰማያዊ ነበልባል ተነፈሰ እና ሲንደሬላን በጀርባው ላይ ተሸክሞ በሰማይ ላይ እየበረረ ወደ ንጉሱ ወዳዘጋጀው ጥሪ ቦታ ደረሳት። ከቦታው ስትደርስ ሁሉም በአግራሞትና በፍርሃት አዩት። ንጉሱም ከሁሉም ሴቶች እሷን መርጦ አብሯት ደነሰ። ትንሹ ድራጎን እየመሸ ሲሄድ ሲንደሬላን በጀርባው ተሸክሟት በረረ። ነገር ግን ወደ ቤቷ አልመለሳትም። ትንሹ ድራጎን ንጉሱ እንስሳትን ወደሚንከባከብበት ቦታ ወሰዳት። እዛም ብዙ የቤትና የዱር እንስሳት አሉ። ንጉሱም በቦታው ተገኝቶ ነበርና ተመልሳ ወደ ቤቷ እንዳትሄድ አደረጋት። ሲንደሬላና ንጉሱ በጣም ተዋደዱ። ጥሩ ባልና ሚስትም ሆኑ። በደስታም አብረው መኖር ጀመሩ። ትንሹ ድራጎንም ሲንደሬላ በሄደችበት ቦታ ሁሉ እየሄደ ጥሩ ጓደኝነቱን አስመሰከረ። እነሱም በጣም ይወዱታል። ብቻውን የነበረው ድራጎንና በእንጀራ እናቷና በእንጀራ እህቶቿ በደል የሚደርስባት ሲንደሬላ በደስታ ከንጉሱ ጋር መኖር ቀጠሉ ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ። ለዛሬ እዚህ ላይ ያበቃው ልጆችዬ። በሌላ ተረት እስከምንገናኝ ደህና ሁኑ ልጆች፣ ደህና ሁኑ።